ማዛሽ ያማረ መውጫው አስቸገረ እጅግ ያስደንቃል ውበት ጥፍጥናሽ እሾህ ከበዛበት ምነው መብቀልሽ ከትልቁ ዛፍ ላይ ወተሽ ተጠምጥመሽ ልመገብ አልቻልኩም ከጣፋጩ። ወደዚህ ወደ ተረገመ ቦታ ምን ልታረጉ መጣችሁ? እስኪ ስለ ቦታው ንገረን። የ400 ዓመት ታሪክ እንዳለው ሰምቻለሁ። ልክ ነሽ፣ አልተሳሳትሽ። ግን ምላሹ ለን ምን ታደርጉልኛለን? የጠየቀንን እንከፍላለን። ክስተቱ ከ400 ዓመት በፊት ነበር። እዚህ ቦታ ላይ የሚኖሩ ጸማይል የሚባሉ ጎሳዎች ነበሩ። ታዲያ እነዚህ ጎሳዎች በመስኖና እንስሳቶችን በማርባት ነበር የሚተዳደሩት። ነገር ግን እዚህ ጎሳ ውስጥ ልጃገረድ ሴቶችና ወንዶች ፈጽሞ መገናኘት አይችሉም ነበር። ይህም የሆነበት ምክንያት በጎሳ ውስጥ ይኖር የነበረ አንድ ትልቅ ጠንቋይ ልጃገረድ ሴቶችን ለሰይጣናቶቹ ሲገብር ስለነበር ነው። በዚህ ድርጊቱም ሙሉ የጎሳው ነዋሪዎች ቢማረሩም ታላቁን ጠንቋይ አለመታዘዝ ግን የሚያመጣው መዘዝ የከፋ ነበር። ሆኖም ይሄ ታላቅ ጠንቋይ እያንዳንዱን የጎሳውን እንቅስቃሴ እየተከታተሉ የሚያደርሱለት 2 መንታ ልጆች ነበሩት። ታዲያ የዚህ ጎሳ ድባብ እጅጉን የሚያስፈራና ጸጥታ የበዛበት ነበር። የጎሳው ነዋሪዎችና ታላቁ ጠንቋይ የማያውቁት አንድ ትልቅ ሚስጥር ነበር። ሚስጥሩም አንድ አዛውንት በድብቅ ያሳድጓት የነበረች አንዲት ልጃገረድ ነበረች። ሆኖም የእሷን መኖር ማንም አያውቅ በጎሳው ውስጥ ከሚኖር አንድ መልከ መልካም ወጣት በስተቀር። ታዲያ ይህ መልከ መልካም ወጣት ጠንቋዩን አጥብቆ የሚጠላና ክፉኛ መበቀል የሚፈልግ ነበር። በአንድ በተረገመች ዕለት ያቺ በድብቅ ያደገች ልጃገረድ በነዛ በክፉ መንታ ልጆች እይታ ውስጥ ትገባለች። እነዛ መንታ ልጆች ያዩትን ለመናገር ወደ ጠንቋዩ በፍጥነት ገሰግሳሉ። ጠንቋዩም ይህንን በሰማ ጊዜ እጅጉን ይበሳጫል። ሕጉን የተላለፈበትን ሰው ለማግኘት እሳት ለብሶ እሳት ጎርሶ ወደ ተጠቆመበት ቦታ ያመራል። በቦታው እንደደረሱም ከፊታቸው ያገኙትን አዛውንት በጥያቄ ያፋጡታል። ነገር ግን ያዩት ነገር ቅዠት እንደሆነና እሱ ምንም አይነት ልጅ እንደሌለው ነግራቸዋል። ውስጥ ገብተው ቢፈትሹም አንዳች ነገር ማግኘት አልቻሉም። ምክንያቱም ያ መልከ መልካም ወጣት ልጅቱን ከጎሳው ይዟት ተሰውሮ ስለነበር። መልከ መልካም ወጣትና ልጃገረዷ ሴት የራሳቸው ኑሮ በነፃነት መኖር ጀመሩ። ታዲያ በዚህ ድርጊታቸው ያ ታላቅ ጠንቋይ እጅጉን ይቆጣል። ቁጣውም ተራ ቁጣ አልነበረው። የጎሳውን ነዋሪዎች በአንድ ያጠፋቸዋል። ሆኖም በዚህ አላበቃም። ታላቁ ጠንቋይ መርገምቱን በመጠቀም የጠፉት 2 ልጆች ላይ ጀርባቸው ላይ ጠባሳ እንዲወጣ አድርጎ ነበር። ታዲያ ይህ ጠባሳ እስከ ልጅ ልጆቻቸው እንዲተላለፍ ተደርጎ የተደገመ መርገምት ነበር። ይህንን የሚያደረገበት ምክንያት ዘሮቹን ከሌሎች ሰዎች ለመለየት ነበር። ምክንያቱም አሁንም ድረስ ያ ታላቅ ጠንቋይ በሕይወት እንዳለ ይታመናል። እስኪ ስለ ምልክቱ ንገር። ትከሻቸው ላይ ደም ስሮች የበዙበት ጥቁር ጠባሳ አለ።
አንተም የጎሳዎቹ ዘር ነህ? አዎ። አሁኑኑ ከዚህ ቦታ መሄድ አለባችሁ። ከመሄዳችሁ በፊት ገንዘቤን ክፈሉ። ኪሳችን ውስጥ ምንም ገንዘብ የለም።